የተቀናጀ የግብርና ልማትና አዳዲስ ኢኒሼቲቮች ተግባራዊ በማድረግ በአርሶ አደሩ ኑሮ ላይ ተጨባጭ ለውጦች እየተመዘገቡ ይገኛሉ። በእዣ ወረዳ በግብርናው ዘርፍ የተሰሩ ያሉ ስራዎች ደግሞ አንዱ ማሳያ ናቸው። በወረዳው የአርሶ አደሩ ምርትና ምርታማነት ለማሳደግ ከሌላ ጊዜ በተሻለ መልኩ በትኩረት እየተሰራ ሲሆን በሌማት ትሩፋት፣ በመስኖ ልማት፣ ያልታረሱ መሬቶች በማረስ ባህር ዛፍን አንስቶ በሰብል መተካትና በአትክልትና ፍራፍሬ ዘርፍ አበረታች ስራዎች እየተሰሩ ይገኛሉ። በአጠቃላይ ግብርናው ለማዘመን ምርትና ምርታማነትን ለማሳደግ ከተለያዩ አካላት ጋር በቅንጅት በመስራት እየተከናወኑ ያሉ ስራዎች ማጠናከርም ይገባል። የማዕከላዊ ኢትዮጵያ ክልል የሕዝብ ተወካዮች ምክር ቤት የግብርናና ገጠር ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ልክነሽ ስርገማ በእዣ ወረዳ በግብርናው ዘርፍ እየተከናወኑ የሚገኙ ዋና ዋና ተግባራቶች ምልከታ ባደረጉበት ወቅት እንዳሉት በእዣ ወረዳ በተለይም በአትክልትና ፍራፍሬ ልማትና ምቹ ያልሆኑ የመሬት አካባቢዎች ጭምር በማልማቱ ለነገ ኢትዮጵያ ተስፋ የሚሰጥም ነው ብለዋል። እናው ትኩረታችንም የነበረው ማህበረሰባችን በማህበር ከማምረት ውጪ በቤተሰብ ደረጃ በግብርናው ዘርፍ ምን ያክል ተጠቃሚ ነው የሚለውን ቤት ለቤት ዞረን አይተናል። በተለይም በአትክልትና ፍራፍሬ የአቮካዶ ማሳዎች እዚህ አካባቢ በአቮካዶ ስፔሻላይዝድ ለማድረግ እቅዳችን ነው የሚል ነገር ነው ያስቀመጡልን። በዛ ደረጃ ያየናቸው ነገሮች እኔ ለነገ ለምናስባት ብልጽግና ነገ ለምናስባት ያደገች ሀገር ትልቅ ተስፋ የሚጥሉ ማሳዎች ነው ያየነው ማለት ነው። በመኸር እርሻ ይሄኛው የገብስ ማሳ ነው። አይታችሁት ከሆነ ይሄ በኖራ ታክሞ የታረሰ የተዘጋጀ ማሳ ነው። እንትኑም ስናየው ቶፖግራፊው በጣም አስቸጋሪ ሁኔታ ነው። በዚህ ማምረት እውነት ለመናገር በጣም የሚደነቅ ነገር ነው። ከዚህ በፊት ለምንም አገልግሎት የማይውል በኖራ አክመው ክልሉም በጣም ድጋፍ አድርጎላቸው አሁን ሰብሉ በዚህ ልክ በሚያምር ልክ ማየት በጣም የሚያስደስት ነገር ነው። እኛም እንደዘርፉ በጣም ደስ ያለን ነገር ነው። የጉራጌ ዞንና የእዣ ወረዳ ከፍተኛ የሥራ ኃላፊዎች በወረዳው በግብርና ልማት ተግባር የተሰሩ ያሉ ስራዎች ምልከታ ባደረጉበት ወቅትም እንደ ወረዳው በግብርናው ዘርፍ እየተሰሩ ያሉ ስራዎች ተስፋ ሰጪ በመሆናቸው መስፋፋት እንደሚገባቸውም ተናግረዋል። ያሸኔ በእዣ ወረዳ እንመደራንሾነ ግን በአጠቃላይ በወረዳ ያን እንቅስቃሴ እንግዲህ መስር የሚዘንጋ በናምና የተወሰነ መደር አሸነ ዘድራት በጠቅላይ ሚኒስትር መንዳ ቢናም የምራቅ አረስለምታና በዞንም ያለን ያጣጫ በኢቾች ያፈር እኑ በዘድረወቶት ያስፈልጉ ይዘንጋት የጠበጥኔ እቅድ ወበሩ ስለዚህ ወቶት ይኮለሰብንም ወቾቹ አግባነረው የቹቻ ይከራፈርንም መድረታ ደግሞ በዘድራ ወቶት ያስፈልግ ግማትም ይተራፈር ቴቾች ወደር ያስፈልጉ ይቀራት እቅድና ኩት ማለት ኳሸን ያጥቁት ወይ ዘንጋ ኩቱ በዘመደው ዘ ኳዳር አፈር ተፈጠረ ቆነሽንታና አንቾቹ አፈር ቴቾች ያሸነ ካቢቻት ይሄደም የቾቺ ማፈርም ደግሞ ክን ዝራብ ተሰሜ ዝራብ ወቃየምታ ቢቻት ይሄደም በመስኖ ያለሙዬ ዘደቅ ቆነሽም እንደገና ዘደንደው ወደ መስኖ ይገው እንቅስቃሴ ያሸነም የችግኝ ያዘጋጁ ያሸነምና አትቀር ወይ ዘንጋ ይናም በክልልም በዞንም ያና እቅድ ቾቺ ያፈን ወቶት መረብ እንደባን ይሁታ በተግባር አሸነው ወበሩ። ሁለተኛ ደግሞ የዝ ወጣት ዩኒቨርሲቲ መረቆ ወጣት በዘግዘክም የቢሮ ጠረጴዛ ባህሪ ካ ባፈርም እንቀይረው ይከማ ይርሰ በጣም የተወሰነ ሰውና ወጣት ደግሞ ዩኒቨርሲቲ መረቆ ተማሪ በዶሮ እርባታ ቆየ ኩታራ አሸነንጋ በማትከራ 950 እንቁራይረ ባትከራ ወበሩ። ስለዚህ አትሺ ኩታራ ወይነን ታትሺ ኩታራ ግን 950 እንቁራይረ ወበሩና ምራር ውጤታማ ያረከማ ደግሞ አሸነ። ስለዚህ ዝካ አይነት ወጣት እንዳንንም በዚህነት በገፎ ግብርና በትክክል ማዋጭ ያረከማ አሸነ። ስለዚህ ያት ወይ ዘጋ አሸነ ወጣት በዶሮ እርባታ በዘሌ ማትሩፋት እንደሊውታ የተሳታፊ አሸነው ንቃር ወህሜና ኩቱ ከዛ ውጪ ያዋዘ አርሶ አደር መንዳዋ የዘበር የሰብል ወበር አቮካዶ ዘይት ተጨመቁ ታላውጥ ይዳል ኤክስፖርት ያመሪ በገነንት የማታ አቮካዶ ታ እንግዲህ ብራሲ ከማ 50 ብር 100 ብር አታት ፍሬታ ብቻ
ስለዚህ ደግሞ ሆደ በተሻለ ወይ ዝርያ ነረ ካስቲብሊ ሁትን ቸባሩን ታናኳዝ አርሶ አደረም በጎነህ ነው ቾቶም አቮካዶ ይቀሩታ አሸነ የቃዋ አሸነ እና ደግሞ እርሰት ደግሞ በስፋት ጀበልቾች አካባቢ አሸነ ስለዚህ በአጠቃላይ በሌማት ትሩፋትን በዶሮ እርባታም ከረም ብንጎድም በወተት እርባታ ያሸነው ዘንጋኳና በፍራፍሬ በተለይ አቮካዶ በዘግዜ ቁጭት ያነምንዳ ሁቱ ብንም አካባቢ አቮካዶ ቢረማው መደርንም ወቶት ያስፈልግ ባንም የቀረት ለዘንጋ ሀዛታት ሞዴል አርሶ አደር ያሸኔ ለተክል ውጤታማ ያረከማ እና አርሶ አደር ደግሞ አንጠበገፋዋ አዋጭ የሚያረከማ ያሸኔ ሄሬ አጥቶ ይዘንጋ ሁቱ የበለጠ ግን እንማ አካባቢ ግን ወሳ ያስፈልግ ዚያታ በመንደሩ ይሾች ይወበሩ ብዙዋ እንመደርዘው ይተናነጀነ ለምሳሌ ብንም አካባቢ በርካታ መንደር የፈጠነው ያነረው የሌማት ትሩፋት መንደር የባነዩ በወተት ተመቶ በረን በኩተራ ተሰባምስ በረን በማር በመናምን ባንም ብንም አካባቢ በተለይ በጣም በርካታ አርሶ አደርም ወጣትም በዝሜና በባለቤትነት ተጨራ አተባም ያርከማ ያመኑ አር ብዛ አንረቦ ስለዚህ ግብርናው የወረዳ አንዳ ግብርና ተግዜ ወደ ጊዜ ትትቀየር የቸነው ሁኔታው ያነ በሲደት ደግሞ ማህበረሰብ እንዳ ተጠቃሚነትን ልቃር ትትርጋገጥ የቸነህማው ያኔ ወበሩ እጃ ወረዳ ውስጥ የስራይ ቀበሌ ውስጥ የገፈ ልዩ መንደር ውስጥ የተሰሩ ስራዎችም በሌሎችም ሸረሙ ላይ አጓጅ ተረህ ላይ የሚባሉ ቀበሌዎች እንደ ወረዳ 16 ቀበሌዎች ላይ ይሄን ኢኒሺዬቲቭ 30 40 30 ኢኒሺዬቲቭ ውጤታማ በማድረግ ቡናና አቮካዶ ላይ ፕሪም ላይ ፖም ላይ ቅድም እንዳልኩት በማስፋት ብዙ ስራ ተሰርቷል። ሁለተኛው የመኸር ስራችን ላይ በጣም በርካታ ስራዎች ሰርተናል። ይሄ ቦታ ምናየው ቦታ 12 ሄክታር ኩታ ገጠም የሆነ የገብስ ማሳ ነው። ስለዚህ በመታዩት መንገድ እጅግ በጣም ምርታማ በሆነ መንገድ በጋው ላይ ያፈርነው ውሃ ጥበቃው ስራ በዛ መንገድ ተሰርቶ በመታዩት መንገድ እጅግ በጣም አስተማሪ ስራ እየተሰራ ያለበት ሂደት አለ። እንደ ወረዳ 16 ቀበሌዎች ላይ ይሄን ኢኒሺዬቲቭ 30 40 30 ኢኒሺዬቲቭ ውጤታማ በማድረግ ትልቅ ስራ እየሰሩና በአጠቃላይ አርሶ አደሩም ተጠቃሚነቱ እያረጋገጠ በተለይም አመታዊ ሰብል ላይ ችግር የነበረባቸው ቀበሌዎች ላይ በዚህ በቋሚ ሰብል ቡናና አቮካዶ ላይ ፕሪም ላይ ፖም ላይ ቅድም እንዳልኩት በማስፋት ብዙ ስራ ተሰርቷል ማለት ለምሳሌ ባለፈው አመት በ2017 18 የተከላ ወቅት ላይ ከ106,000 በላይ የተለያዩ ፍራፍሬዎች እንዲተከሉ አድርገን እንደ ወረዳ ማለት ነው በ2017 ባሳለፍ ነው ማለት ነውና አሁን ላይ ከ180,000 በላይ የተለያዩ በተለያየ ደረጃ ያሉ ችግኞች ቅድም እንዳልኩት የአቮካዶ የፖም የተለያዩ ችግኞች በግል አርሶ አደሮች በወጣቶች በግብርና በመኸር ላይ ገብስ እንደ ወረዳችን ከ4000 ሄክታር በላይ ገብስ ከ1200 በላይ ጤፍ ባቄላ ከ500 በላይ በአጠቃላይ 7223 ሄክታር እናለማለን። ምርታማነትን ማሳደግ ነው። ሶስተኛው ተረጂነት ማስቀረት ነው። ይሄን ለማድረግ የመጀመሪያው ቁልፍ ስራ የመስኖ ስራ ነው ማለት ነው። ያን ታርጌት ያደረገ በወረዳችን ቀድሞ ባልተለመደ መልኩ አሁን ስራዎች እየተሰሩ ይገኛሉ። መንግስታችንም በልዩ ትኩረት በወረዳ በጀት ከመመደብ ጀምሮ ስራዎች እየተሰራ ነው። በዚህ በመገቻ እየተሰራ ነው። ሌላው ደግሞ ኔሸ ላይ እንደዚሁ እስከ 1 ሚሊዮን ብር የሚደርስ ኦልሞስት ስራው እስከ 95% የተጠናቀቀበት እየተሰራ ያለ ስራ አለ። ሌላው ደግሞ ትልቅ ተስፋ የምናደርገው እስከዛሬ በተለያዩ መድረኮች ስንጮህበት የነበረው የይነሸሆ መስኖ ነው። ከይነሸሆ መስኖ ጋር ተያይዞ በ148 ሚሊዮን ብር ውል ተገብቶ ስራዎች ተጀምረዋል። በጣም ተስፋ የሚሰጥ እንደ ወረዳችን ቀድሞ ውስንነት የነበረብን ከዚህ ከመስኖ ዘርፍ አንፃር አሁን የተሻሉ ስራዎች አሉ። አጠናክረን እየሰራን ነው። በወረዳ ደረጃ ኦልሞስት 2 ሚሊዮን ብር የሚያህል በጀት ይዘን ኦልሞስት የስራው በግብርናው ዘርፍ ተሰማርተው በመስራታቸው ተጠቃሚ እንደሆኑ ያነጋግርናቸው ባለሀብቶችና አርሶ አደሮች እንደሚከተለው ይገልጻሉ። ቋያ የትማርኩ ያነ በውሃ ምህንድስና በኦሮሚያ እድል የሜና እድል ነከኩንታ በኸ የቾት ባለ በዘመደር አጀሁን ተኸ ኩታራ ደግሞ በኸ ተፈረንጅ ተሆላንድ ጊባቾት የረበረ ኩታራ የሲዲንጋ ይሄርቃር 14 ኩታራ አገባሁንታ ጠሞህና ብናጅኖጊ በጣም አሪፍ ቃር ከረ አሪፍ ቃር ትሄርጊ
ዙተን ቃር ወደ ቢዝነስ ቃና ወይታው ቃር አንቆርስ ነው ዜቸን ሆንታ በ300 ኩታራ ቀነስኩ ነው ወበ አይኔ በጣም በቃ ተናጅ ነው በጣም ትርፋማ ታንከን ዳቦ ቢዝነስ እንተንቾት በጣም ምርጥ ትርፋማ ትየርጊ አዋዝ 1500 ኩታራ ባለ አይ በዓል ዋጣው ነው ተወሰነ ወኻ ደሞ ሄት ሺ ያገባዬ ቅድነሬ መንግስትም ደሞ ድጋፍ የብድር ድጋፍ አሚነን ከሸመደርም አመቻች የባሪያሬ በስፋት በቃ እስከ 10000 ኩታራ ገባይ ቅድነሪ ካቶ የተዳቀላው ካቶ በጣም ምርት አለው ያው ምርቱ አሁን ለምሳሌ እናንተም እንድታዩት በማችሉበት ሰዓት ነው የመጣችሁ ፍሬ ያፈራውን ጨርሶ ገላ መልሶ አበባ አራግፎ ፍሬ በትንንሽ በያዘበት ሰዓት ነው እንጂ ምርቱ በጣም ሰፊ ነው ተጠቃሚ ሆኛለሁ አሁን ለምሳሌ እኔ ማለት ነው ያው ካቶ ካደረስ ጀምሬ ወደ ከቤት አልፎ ወደ ገበያ መውጣት ጀምራለሁ በአሁን ሰዓት ካለኝ መሬት 3.5 ሄክታሩ ቡና ነው ስለዚህ የሚቀጥለው 2019 ወር 20 ለማዕከላዊ ገበያ አቀርባለሁ የሚል ራዕይ ነው እየተንቀሳቀስኩ ያለሁት በአሁን ደረጃ ያለው በዚህ አካባቢ ያለው ካፒታል ከ40 ሚሊዮን ብር በላይ ነው ዙራችን ያሉ አርሶ አደሮች በሙሉ 169 አርሶ አደሮች በየአመቱ 30 ቡና እንሰጣቸዋለን በቾቺ አሳያቺ በቤተ ካንዶቺ በግሪነት